ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የሚገርም ምግብ ነው ማሳያችሁ። እኔ ራሴ ሰርቼው አላቅም። አስታውሳለሁ እንጀራ እናቴ በጣም ትሰራው ነበር ይሄንን ምግብ። አይብዛ ይባላል። አይብዛ ለምን አይብዛ እንዳሉት አላቅም። አይነስ ማለት ሲገባቸው አይብዛ ለምን አሉ? እሱን እናጣራለን። ግን ስሙ አይብዛ ነው። ይኸው እንደምትመለከቱት የተፈጨ ጎመን አለ እዚህ ጋር እያበሰልኩኝ ነው። ከዛ ደግሞ ቀጥሎ ምን እንደምጨምርበት አሳያችኋለሁ ማለት ነው። ሆፕፉሊ ጥራት ባለው መልኩ ይታያል ብዬ አስባለሁ። አብራችሁኝ ሁኑ። አመሰግናለሁ። በመቀጠል ይሄ የበቆሎ ዱቄት ነው። እሱን እንግዲህ አቦካዋለሁ። ማቦካው እዚሁ ላይ ነው ማቦካው። እንደምትመለከቱት ውሃና ዘይት ብቻ ነው ያደረኩት። ትንሽ የጨው አረግበታለሁ። ከዛ በኋላ አቦካዋለሁ ማለት ነው። ዱቄቱ እንግዲህ ይሄንን ይመስላል። አቦካውና አሳያችኋለሁ። ኦኬ። ከዛ በኋላ እንግዲህ እንደምትመለከቱት ይሄ በቆሎውን በእጄ ካድቦለቦልኩ በኋላ የተቦካውን በዚህ መልኩ አርጌ በመጥበሻ ላይ ያገላበጥኩኝ እጠብሰዋለሁ ማለት ነው። ከዛ ይሄ ወደ ጎመኑ ውስጥ ይገባል። በዚህ መልኩ ጎመን ውስጥ እናረገውና በጎመኑ ሸፍነ ነው ቀስ ያለ አብሮ እንደገና ይበስላል ማለት ነው። እንደምትመለከቱት ጠጠር ነው የሚመስለው። ድንጋይ ምበላ እንዳይመስላችሁ። በቆሎ ጠጠር ብየዋለሁ። በጣም ነው የሚጣፍጠው እንደማስታውሰው ከሆነ ማለት ነው። ግን ስሙን ግን እርግጠኛ አይደለሁም። ምናልባት አይብዛ ነው ስሙ ወይ ደግሞ ሌላ ነገር አይነት ስም ሊሆን ይችላል። ስሙን የምታውቁ ሰዎች በዚህ አጋጣሚ ኮመንት ላይ አስቀምጡልኝ። ብቻ ይኸው በበቆሎ እንደዚህ ተደርጎ ይሰራል ማለት ነው። የቀሩ ነገሮች አሉ የሚጨማመሩ፣ እነሱን ደግሞ ጨምሬ ያሳያችኋለሁ። ዌል እንግዲህ ደርሶልናል። መጨረሻ ላይ እንግዲህ እንደምትመለከቱት ቃሪያ አርጌያለሁ፣ ነጭ ሽንኩርትም አርጌበታለሁ። ይሄንን ይመስላል። ሲቀርብ ደግሞ እንደሚመስል በኋላ ላይ ያሳያችኋለሁ። እንግዲህ ሲቀርብ ይሄንን ይመስላል በሰሃን ላይ። ቢዩቲፉል አይደለ? ማባያው ምንድነው ካላችሁ አይ ዶንት ኖ ቱ ቢ ኦነስት። እንደዚህም መብላት ይቻላል። በፈለጋችሁት ነገር መብላት ትችላላችሁ። እኔ አሁን ዳጣ የሚባለውን ነገር ይሄ የሚያቃጥል ቆጭቆጫ ይሉታል፣ ዶቆ ይሉታል። በተለያየ ሀገር የተለያየ ስም አለው። እሱን ነገር ልሰራ ነው። ከዛ በኋላ ከጎን አድርጌ በቂጣ ነው ልበላ ያሰብኩት። የሆነ ዳቦ አለ ጨው ያበዛውበት እና በዳቦ ማለት ነው። በሱ ይሄኛውን ጨው አሳንሼ ባላንስ እንዲያደርግ እንደዛ ነው ያሰብኩት። እና በፈለጋችሁት መልኩ ልትበሉት ትችላላችሁ። ይሄንን ይመስላል። አይ ሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። እወዳችኋለሁ። ባይ